ታምረ ማርያም የሚባል መጽሐፍ ምድራችን ላይ መኖር የለበትም። በቃ አቃጥለ ዲሞሊሽ አድርገ ማጥፋት ያለብህ መጽሐፍ ነው። የምድሪቱ የእርግማን ምንጭ ይሄ መጽሐፍ። ተመልከት እዚህ ላይ ምን እንደሚል። ይህችውም እመቤታችን ናት አለ ቁጥር 54 ላይ ገጽ 48። ይህችውም እመቤታችን ናት ከንጉስ ልጇ ጎን በፈሰሰ ደሟ። አሁን የማንን ደም ነው የሚቃወም? የኢየሱስ ደም ያፈሰሰልን ማን ነው? በመስቀል ላይ ተሰቅሎ የሞተልን ማን ነው? ኢየሱስ። ታዲያ በፈሰሰ ደሟ ይባላል እንዴ? ደም ይፍሰስ፣ ደምን ያፍሰው። አንተ ሰውዬ ግን የጌታችንን እናት ጥምድ አድርገህ ይዛታል። ምን አድርጌ ነው የምትላት? ታውቃታለህ እንዴ? ያኔ ነበርክ እንዴ? ውሃ ስትቀዳ አግዛሃታል? ኢየሱስ ሲያስተምር እግሩ ስር ቁጭ ብለህ ተምረሃል እንዴ? ነበርክ? ታውቀዋለህ? ባይብልን እኮ ሙሉን ባይብልን አንድ በጣም ጂኒየስ ስማርት የሆነ ሰውዬ ነው የጻፈው። ይሄ ሜካፕ የተደረገ ስቶሪ ነው ሙሉን ብለው የሚያምኑ ሰዎች አሉ እኮ። አይ አይደለም ብለን እኮ የምናሳየው ምንም ፕሩፍ የለንም እኮ። ምንም የሆነ ነገር ስንባል ዘለም መጽሐፍ ቅዱስ ላይ ነው አይደለም። እሱን የጻፈው ሌላ ጂኒየስ ሰው ነው ብለው የሚያምኑ አሉ። መብታቸው ነው። እኛ እኮ በእምነት ነው የምንኖረው። እንዲህ አልነበርን። ምንም የምናውቀው ነገር የለም እኮ። እምነታችን ብቻ ነው የሚያድነን። ሃይማኖት ደግሞ አስተማሪ፣ መካሪ፣ እርስ በርስ እንድንተዛዘን፣ እንድናመሰግን፣ እንድንፈራ፣ ፈጣሪ እንዳለ እንድንፈራ እንጂ እንደዚህ ቡድን ለይተን እዚህ እዛ ሆነን ልንቧጨቅበት እኮ አይደለም። ምንም የስራ ልምድ የማያስፈልገው ቢዝነስ ማለት ፓስተር። በተለይ ከዚህ ከ10 ዓመት ወዲህ ጴንጤ የሆናችሁ ሰዎች ምን እንደሆናችሁ አናውቅም። እኛ ጴንጤ ጓደኛ አለን እኮ፣ ጴንጤ ዘመድ አለን። አናውቅም እንዴ? ጴንጤ ሆነ ሲባል እኮ አንድ ሰው ተረጋጋ ማለት ነበር እኮ። እንዴ ምን ሆነ ነው? እኔ መቼም እንደው ባለጌ አይደለሁም እንጂ እንደው እናትህን ወላጅ እናትህን ያንተን እንደዚህ ያንተ ማርያምን አፍህም ሞልተህ እንደምትሳደበው ጥንብርኩሳቸውን ባወጣቸው ብሰድባቸው ምን ይሰማሃል? ምን ትላለህ እንዴ? ትንሽ እንኳን ሪስፔክት የለህም? እንደ ሰው አታስብም ነው ወይስ እልህ ነው? እልህ የተጋባኸው ሰው አለ አይደል? መስመር ባትስቱ ጥሩ ነው ባንጨራረስ።